የመጀመሪያው ጥያቄ እኔ ምንድነው ለክቡር ፕሬዝዳንታችን ማለት ነው አምና ታስታውሱ ከሆነ እዚች ቦታ ላይ ሆኖ ጊዜ ስጡኝ ብሎናል አይደለ? ጊዜ ስጡኝ ብሎናል። ግን እኛ አመት እንኳን ከርመን ስንመጣ ያቆየን ረሃብ ነው። እኛ ጥያቄያችን እርቦናል ነው። ታውቃላችሁ ከተለያየ ቦታ ነው የመጣ ነው። ስልካችን እየተዘረፍ የአባታችን በሬ እያሸጥ ስንት እናቴን ከላይ እያስዋልኩ ነው እኔ እንኳን ስልክ አስገዝቼ የመጣው ለመማር ማለት ነው። በዚህ በመንገድ ስንት ፈተና ሳልፈን መተን እኛን ደግሞ ከዚህ እናንተ ስትሰርቁን ምን እንበል? ያስፈልገናል ምግብ እኔ ራበኝ አልኩህ እንጀራ ነበረ ጥይት አጎረስከኝ እግሬ ተሰበረ። አይ እናቴ ጉድሽ አባቴ ጉድህ መማሬን ትቼ አካል ጉዳተኛ ሁኜ መጣሁልህ ሲሉ ሰማኋቸው እኮ ደግሞ በወሬ ነው ሲሉ ሰማኋቸው። ዩኒቨርሲቲ ማለት የፍትህ ቦታ ነው። ታዲያ ለምን ሞትን? ፍትህ በጥይት ነው መስለው ትንሽ ሀሳብ ይኖረናል። አትግደሉን፣ አትምቱን። የጠየቅናችሁ ምግብ ነው። ከቻላችሁ አባሩን እንጂ አትግደሉን ይመስለኛል። እኔ ሳስበው ህዝብ ለመቀነስ ታስበው የመጣ ሀሳብ ነው ይመስላል።